ሰላም ጋይሶች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት። ዜድን ፕራንክ ላደርጋት አስቤያለሁ ማለት ነው። አማደርጋት ምን መሰላችሁ? ይች ልብሲቱ አጭር ነው ማለት ነው ከወዴቴ። ከዛ እሷ ቤት እስከምደርስ ድረስ ከወደ ውስጥ ሱሪ ለብሳለሁ። በጣም አጭር አይደለም ግን እኔ በጣም የምፈራው እንደዚህ አለብስም እና ይሄን ለብሼ ሄድና ማለት ነው በቃ ዛሬ ዴት ልወጣ ነው እንደዚህ ብዬ ነው የሚሄደው ምናምን እላታለሁ ማለት ነው። እና በጣም ነው የምትስቀብኝ ጉድ ነው የምትለው ማለት ነው። ምክንያቱም እንደዚህ ልኛ ለብሰና ነው በጣም ነው የምንፈራው። እንኳን እንደዚህ ለብሰን ሙሉ ለብሰን ራሱ ኮንፊደንስ አይኖረንም ማለት ነው። እና ዛሬ ምን እንደምትል ሪያክቷን እናያለን። ብቻ ወንድ ምናምን እንዳይኖር ከግቢ ጸልዩልኝ። ማርያም በጣም ነው የምፈራው። በስማ አሁን ራሱ ክላስ ሆኜ ራሱ እንዴት እንደሚሰቀኝ ማለት ነው። እና ልሄድ ነው ወደ እሷ ቤት። ጠብቁኝ። የሁሉ ተጉዤ ፍራንክ ካልሆነችልኝ ያለሁ እንግዲህ የኔ እግር መንገር ነው የምጠላው። በነገራችን ላይ እዚህ ቤት ስመጣ ሀሳቤ ይሄ ነው በቃ። እና ባሏም አለ ቤት ደውዬ እሱንም ውጣ ብዬዋለሁ ማለት ነው። ምክንያቱም እንደዚህ ብዬ እንደኛ አልፈልግም። በጣም ነው የምፈራው። ደህና ዋላችሁ ማለት እንደው ፕራንክ ካልሆነች ማርያምን ዛሬ በጣም ተናደድኩ። የማይወጣኝ በቤት ራሱ ሰው የለም ጥዬ ነው የመጣሁት። እና ጠብቁኝ። ስልክ እያነሱ አይደለም። እንደው በእግዚአብሔር እንዴት እንደጨነቀኝ እንዴ ብዬ ነው እንደዚህ ራቁቴን ከዚህ ጀምሮ አስቡት እንዴት እንደምገባ በመቤት ሰው እንዴት ነው ራቁቱን የሚወጣው? እንደው አላሳዝንም። እዚህ ቁጭ ብዬ እየጠበቅኳቸው ነው። እስካሁን አልወጡልኝም። አሁን ሄደውልኝ ናቸው ማለት ነው በመከራ ብስማ። እንደው እንዴ ብዬ ላውልቆ ሰው መጣብኝ። ገብርኤል እንዳታየኝ እንጂ እችል ቤቱ ያና ነው እየተደበቅኩ ነው። አሁን ተከተላቸዋል። ልጅቱ ምንም አታርፍ ምንድነው ብላ አሁን ባጠራጥር በጉ ልገባ እንዴት እንደፈራሁ ማለት ነው። ሃይ የይቺ ነው ቀን ማለት ነው። ነይ ማዜድ ፈርቻለሁ። ሌላ ሰው ሳለ ደዛሪ ምርሻ አንቺ ዚዱ ግጂ አላማረብኝም። ልወጣ ነው። ትናንት አልነገርኩሽም? ሸገና አንቺ እንዴ አላማረብ አረደዛሪ እንዴት እንደመጣው አንቺ ሰው እንዴት ነው ራቁቱን የሚሄደው? እንዴ ምን ነው እንዴ? በእግሬ ነው የመጣው። በዚህ ደብሮሽ ነው ትስጠል። እንደዚህ ብዬ ሁሉ ወጣ ነው። ለምንድን ነው ያስጠላሽ? ልብሱ አይር አጭር መሆኑን ያስጠላሽ ምንድነው? እንዴ ሰው ሁሉ አጭር እዚህ ድረስ ይለብሳል። እንዴ እንኳን እቺ እዚች አይደለ ዙራሁን ፕራንክ አድርጌሻለሁ። ይሄው እንደነገርኳችሁ ከዚህ ግን አልሆነም። ማርያምን አውቃ ነው ምንም አልተሰማት ነው ማለት ፕራንክ አልሆንሽም። አሳቅሽኝ እንጂ እንደማውጆ አውቀዋለሁ። ግን አስደንግጣኛል። የሆነ ያልጠበቅኩት ወይኔ እነ ተስፋን ሁሉ ደውዬ ውጡ ብዬ እኮ ነው ከዚህ እግዚአብሔር ማርያም ወደዛ ሄዱልኝ ብዬ ደውላችሁ በቃ ይምጣ ሆናራ ይዘህልኝ ደውዬ ለታስቀድሜ እዛሁኝ ደወልኩ። ባንቺ ደውል ዝጋለኝ። ደብ ማርያምን ስታስጠላ ምንም ፕራንክ አኮንም ልጅቱ ታውቃላችሁ። ለቢ 40 ብር ላምፕሌ ገዝቼ መጣሁት። المهم ሆነሻል ተወጣልኝ ብለሽ አስበሻል ነው?
ከዛ ይኸው ደግሞ እዛ ጋር ሆኜ ላወልቀው በስማም እንዴት ፈራሁ መሰላችሁ። ከዛ ሰበሰብኩ ግን ሳታዩ አቃርም አላውቅም ውጡ ብላ ማለት ነው። ስንቴ እንደደወልኩ ማለት ነው። እንዴት እንደነደደ ከዛ መጀመሪያ እዛኔ ደወልኩ ልመጣ ነው ፕራንክ ላደርጋት ነው ወንድ አለው ያልኩት የለም ምናምን አለ። እየሰማችኝ ነው የለም እኔ ጋር እንደሆነ አቀሻል አንቺ ጋር ይሆንማ ማለት የሚሆን አሳይቶኛል። እንኳን አልሆነ ዝሮ ፕራንክ አድርጊያታለሁ። ልሄድ ነው ወደ ቤቴ ቻው በቃ አይደል ማርያም ልሄድ ነው። ለዚህች የመጣሁት እኔ ፕራንክ ለማድረግ ለዚህ እኔ እኮ ነይ ብትይኝ እመጣለሁ ማለት እኔ ካልመጣሁ አይሆንም በዚህ ሁሉ ወጣ ነው ልልሽ ነው። ዙሮ ይሄን ለብሼ ወዴት ልወጣ ነው አሁን አስቢው እንዴ ለብሼ በስማ አንቺ እዚህ ዱምድ ይቀፋል። እኔ እንዲህ ሙሉ ለብሼ ራሱ ሰዎች ሲያፈጡብኝ ማለት ነው እግዚአብሔር ምን ሆኖ ነው ማለት እንትን ቁምጣ ለብስ ቆይ በነገርሽ ላይ ከላይ ላይ ጉርድ አድርጌ ቁምጣ ካስቡ ቆይቻለሁ። ነገ ደግሞ አይመቸኝም በቃ ዛሬ ግዴታ መስራት አለብኝ ብዬ መጣሁኝ። ላይክ ሼር ሰብስክራይብ አድርጉ። ፕራንኬ ተሳክቷን ባሎቿን ባልሆነ ነው ማርያምን ብቅ ስል ግን ሴቶች ነበሩ። በእንዴት እንደደነገጥኩ አትጠይቁኝ ማርያምን ብቅ ስትል ማለት ነው። እኔ በጣም ያሳቀችኝ በቃ ብቅ አባባሏ ከዛ ግቢ ላይ ቁጭ ብለናል ብዙ ሰዎች ማለት ነው። ነይ ማልኳት ይሻልሻል አለች። በስመ አብ በጣም የሚያሳፍረው አልሙሁም ቁምጣ ለባሾች ይብላይ ለእናንተ እግዚአብሔርን ኮንፊደንስ ነው ያጣሁት። እዚች ራሱ እንዴት ለመሰብሰብ ፈራሁኝ እንዴ ብስማ ቻው በያቸው። ለምሁም ፕራንክ ጥሩ ነው ጥሩ ነው ግን ያው ፕራንክ ስለሆነ ደስ ብሎኛል። እንኳን እውነት አልሆነ በነገርሽ ላይ ማለት ነው። እኔም ብቻ አይደለም ፕራንክ ያደረገው እዚህ ያሉት ነው እነሱማ በእውነት ነው የሚደነግጡት። እሷ እኔ እንጃ የምታስበኝ ሁሉ አይመስለኝም በዚህ አካሄድ እዛ ላይ ምን ሆና ነው ከዛ ላይ ስትል ደግሞ እኔ ገባኝ ስትስተል ምን ሆነ የገባሽ እንትን ብለሽ ልብሷ አሳፍሮሽ እንደሆነ ግን በቃ በኮንፊደንስ ገብቼ ቢሆን በደንብ ይሆን ነበር። አረ ይሆን ማሪ እንጃ አንቺ ታሪጋለሽ ብዬ ለማሰብ ሩቅ ነው ምን ነው ልክ ብቻ እንደዛ ነው ነገሩ። ሰላማችሁ ይብዛ። ወደ ቤት ልመለስ ነው ስራ አለኝ ቻው።